ሌላው ከግንቦት ሰባት አመራር የሆኑት አቶ አንዳርጋቸው ጽጌ በህግ ቁጥጥር ስር ከመዋላቸው ጋር ተያይዞ አጠቃላይ የጸረ ሽብር ዘመቻውን ምን አንድምታ አለው የእሳቸው መያዝ የሚል ነገር አለኝ። ሌላው ከዚሁ ጋር ተያይዞ ሌሎች የፖለቲካ አመራሮችና ግለሰቦችም ከዚሁ ጋር በተያያዘ በቁጥጥር ስር ዋሉና በእነዚህ ሰዎች ላይስ ምን ያህል ተጨባጭ መረጃዎች አሉ የሚሉ ጥያቄዎች ይነሳሉ። ከዚህ ጋር ተያይዞ እንደው ጎን ለጎን እንዲያነሱልን ዜግነታቸውን የቀየሩ ኢትዮጵያውያን በኢትዮጵያ ፖለቲካ ውስጥ የሚያደርጉትን ተሳትፎ እንዴት ያዩታል? የደሞዝ ማስተካከያውን ተከትሎ እና ይሄ የደሞዝ ማስተካከያ መንግስት ይፋ ካደረገ ጊዜ ጀምሮ የዋጋ ጭማሪዎች በአንዳንድ ሸቀጦች እንደሚታዩ የተገለጸው ጉዳይን በተመለከተ የዋጋ ጭማሪ የታየባቸው ሸቀጦች አሉ። እነዚህን በተመለከተ በመጀመሪያ ደረጃ መንግስት የመንግስት ሰራተኞችን ደሞዝ ለማስተካከል